ሰላም ዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ቆንጆ ርዕስ ይዘን መተናል። ገንዘብ ደስታን ይገዛል ወይስ አይገዛም? ብዙ ኦፒኒየኖች አሉ፣ ብዙ ሀሳቦች አሉ። እኔ ደግሞ ምን አይነት ሀሳብ አለኝ የሚለውን ነገር በመረጃ በማስረጃ እንዲሁም ደግሞ ከኤክስፒሪየንስ ተነስቼ ያሉትን ነገሮች በደንብ አካፍላችኋለሁ። ገንዘብ ደስታን ይገዛል ወይስ አይገዛም? ምሰራው ለምንድን ነው? ደስታን ለማግኘት ነው ወይስ አይደለም? ብቻ ብዙ ነገሮች አሉና ከዚህ ጋር በተገናኘ ደግሞ ኤለን መስክ የሚባል በጣም ታዋቂ በዓለም ደረጃ ማለት ነው እንግዲህ ባለሀብት እሱ ገጽ ላይ የሆነ ነገር አካፍሎ ነበር። ያው ገንዘብ ደስታን እንደማይገዛ ምናምን ማለት ነውና የእሱን ሀሳብ ደግሞ አንስተው በጣም ብዙ ሀሳቦችን የሰጡ ሰዎች አሉ፣ ብዙ ያሉ ሰዎች አሉና ከምን አንጻር ነው እንደዚህ ነገሮች የተነሱት የሚሉትን ነገሮች በጣም ብዙ ሰው ሚስ አንደርስታንድ አድርጎት ይሄንን ነገር አንደርስታንድ ሳያደርገው ዝም ብሎ ተቀብሎ የተቀመጠ ሰው ስላለ ለምን እኔ ማብራሪያ አልሰጥበትም ወይም ደግሞ የኔን ሀሳብ ለምን አላካፍላችሁም ብዬ ነው በዚህ ቪዲዮ የመጣሁት። ወደ ቪዲዮ ከመግባቴ በፊት ዩቲዩብ ቻናሌን ሰብስክራይብ ሳታደርጉ ከሆነ ያያችሁ ያላችሁት ስለምትረሱ ሰብስክራይብ እንድታደርጉ ላስታውሳችሁ ብዬ ነው። ቀጣይ ብዙ እንደዚህ አይነት ቪዲዮዎችን ስሰራ ጠቃሚ ቪዲዮዎች ስለሆኑ የሚደርሳችሁ ሰብስክራይብ ማድረግ እንዳትረሱ። በዚሁ ደግሞ ምነግራችሁ በግል ገዛ የምትፈልጉ ሰዎች ኮቺንግ የምትፈልጉ ራሳችሁ ላይ መስራት ራሳችሁን ማሳደግ ብሊፍ ሲስተሞቻችሁን ራሳችሁን ሀሳባችሁን ስሜታችሁን ጤነኛ ለማድረግ የተለያየ ኤክስፒሪየንስ ይኖራችኋል ያደጋችሁበት የመጣችሁበት የሚረብሻችሁ ነገሮች ማለት ነውና እነዛ ነገሮች ለማስተካከልና ራሳችሁ ላይ ለመስራት ከፈለጋችሁ ኮቺንግ ፕሮግራም ከኔ ጋር መያዝ ትችላላችሁ። ዲስክሪፕሽን ላይ ቴሌግራም ዩዘር ኔሜን አስቀምጬላችኋለሁ፣ እዚሁ ላይ ማስቀምጥላችኋለሁ። ገብታችሁ ኮቺንግ ፈልጋለሁ እንዴት ነው መቀጠል የምችለው ብላችሁ ጠይቁኝ። እዛ ላይ ኮንታክት አድርጉኝ። ብዙ ሰዎችን አሁን ላይ ያገዝኩኝ ሆነ የቀጠሮ ቦታዎችና ሰዓቶች ሳይሞሉባችሁ መጀመር ትችላላችሁ። ወደ ርዕሳችን ስንመጣ ከገንዘብ ጋር በተገናኘ ያሉ ነገሮችን ነው የምናወራው ማለት ነው። ገንዘብ ደስታን ይገዛል አዎ ምናምን ብለው ሰላማቸውን፣ ነፃነታቸውን፣ ደስታቸውን ከገንዘብ ጋር የሚያጣብቁ ሰዎች አሉ። ማጣበቅ ብቻም ሳይሆን አክቹሊ ብዙ ችግሮችን ይፈታል። ኦነስት መሆን ስላለብን ማለት ነው። ገንዘብ ደስታን ይገዛል ወይስ አይገዛም ወደሚለው ከመሄዳችን በፊት እንዲሁ ስለ ገንዘብ ራሱ ስናወራ ከልጅነት ጀምሮ ስንመጣ ገንዘብን እንድንጠላና ገንዘብ በጣም መጥፎ ነገር እንደሆነ በተለያየ አይነት መንገድ ሲነገረን የመጣ ነው። ፊልሙ ብትሉ፣ ሙዚቃው ብትሉ፣ ኢንቫይሮንመንቱ ብትሉ እንዳለ ድህነትን የሚያበረታታ መረጃ ነው የምንሰማው ማለት ነው። እና ይሄ ነገር ደግሞ ምን ፈጥሯል መሰላችሁ? በቃ ድሃ ነኝ ሰላም ይሻለኛል። ያ ማለት ድሃ ስለሆነ ብቻ ሰላማዊ የሆነ ሰው እንዲመስለው ተደርጎ ነው በጣም ብዙ ነገሮችን የሰማ ነው። እና ግን በጣም ተቃራኒ እንደሆነ ልነግራችሁ ፈልጋለሁ። ዋን ባይ ዋን እንደዚህ በታትኜ ባስረዳችሁ ይሻላል፣ ሞር እንድትረዱት ማለት ነው። ሞር ዲስአፖይንትድ እንዳትሆኑ ስራችሁ ላይ ኑራችሁ ላይ ምናምን በጣም እንዳትናደዱ ነው የምነግራችሁ። እኔ ያሳለፍኳቸውም ነገሮች ስላሉ ላስት 2 years ያለፈው አመት 2 አመት ኤክስፒሪየንስ ያደረኳቸው ደስ የማይሉ ነገሮች ስለነበሩ ኤክስፔክቴሽኔ እና ያጋጠመኝ ነገር ሚት ስላላረገ በጣም ነበር የደነገጥኩት። በጣም በቃ ኢሞሽናሊ ጥሩ ያልነበርኩባቸው ወራቶች፣ አመታቶች ነበሩ። ምንድናቸው ያጋጠሙኝ ነገሮች አካፍላችኋለሁ እና ከዛም ተነስቼ ከሰማቸው ከማውቃቸውም ሰዎች ያጋጠማቸውን ነገርም ጭምር ኤክስፒሪየንስም ጭምር ነው ማካፍላችሁ፣ ናት ኦንሊ ኢንፎርሜሽን ማለት ነው። እና ብዙ ማኒፑሌት ተደርገናል። ብዙ ያልሆኑ ነገሮችን ልክ እንደሆነ አድርገን እንድናምን የተደረግናቸው ነገሮች አሉ። እንደገና ደግሞ አንዳንድ መረጃዎችን ሚስ አንደርስታንድ እንድናረጋቸው ማለት ፖይንቱን ለማለት የተፈለገው ሌላ ነው፣ እኛ ግን የምንተረጉምበትን መንገድ ተርጓሚያችን ብዙ ጊዜ እናት፣ አባት፣ ጎረቤት፣ ቲቪ፣ ፊልሞች ምናምን ናቸው። ኦር ደግሞ ሰው ነው ወይ መምህራኖች ናቸው። አክቹሊ ትርጉሙን የዛን ቃል ሚኒንግ ብዙ ጊዜ ጥሬ ቃሉን መረዳት ላይ ይቀራል ማለት ነው። ብዙ ሰው በዛ ነው ዲስአፖይንትድ የሚሆነው። እና ምንድናቸው እነዛ አወራቸዋለሁ በደንብ። አንደኛ ገንዘብ ደስታን ይገዛል ወይስ አይገዛም፣ ሰላም ይሰጣል ወይስ አይሰጥም ለሚለው ጥያቄ ማለት ነው። ገንዘብ ጀስት ገንዘብ ነው። ገንዘብ ጀስት ጥሬ ዕቃ ብላችሁ ሰሩት። በቃ የሆነ ነገር ነው። ይሄም በቃ ትገበያዩበታላችሁ። የምትፈልጉትን ነገር ይገዛል ነው፣ አለቅ። ሌላ ነገር የለውም። ከዚህ በፊት ገንዘብ ሳይኖር በፊት ሰው በምንድነው በአሞሌ ጨው በበግ ምናምን በልውውጥ ነው ሲኖር የነበረው። ገንዘብ ሳይኖር በፊት ወደኋላ ተመልሳችሁ ከዚህ በፊት ገንዘብ ሳይኖር ሰው እንዴት እንደሚገበያይ ወደኋላ ዞር ብላችሁ ብታዩ በዛ መንገድ ነበረ። እና እኔ ብትጠይቁኝ ገንዘብና ሰላም፣ ደስታ ምናምን የሚገናኙ ነገሮች አይደሉም። አንደኛ እዚህ ጋር ሰላምና ደስታ ለምንድን ነው ለያይቼ እዚህ ጋር እየነገርኳችሁ ያለሁት? ደስታና ፒስ፣ ሃፒነስ እና ፒስ ማይገናኙ ነገሮች ናቸው። ገንዘብና ሰላም ማይገናኙ ነገሮች ናቸው። ነገር ግን ገንዘብ ያስፈልጋሉ። ኦፍ ኮርስ ድብን አድርጎ ነው የሚያስፈልገው። 10 ችግር አሁን ላይ ያለባችሁን የቤታችሁ ውስጥ ያሉትን ችግሮች ምናምን ህይወታችሁ ላይ ያሉትን ነገሮች ብታዩዋቸው
በአብዛኛው በገንዘብ የሚፈቱ ናቸው። ካያችሁ ማለት ከከሌ ጋር ብትጣሉ በሆነ ነገር ነው ብቻ ገንዘብ ይፈቷል አብዛኛውን ነገር ማለት ነው። ግን ኦነስት ሆኜ የምነግራችሁ አንዳንድ አሉ ገንዘብ የማይፈታችሁ። የምሬ ነው ሪሊ ነው የምነግራችሁ፣ ከልቤ ነው የምነግራችሁ። ግን አንዳንድ ነገሮችን ገንዘብ አይፈታቸውም ጋይስ። ሁሉንም የሚፈታ የሚመስላችሁ ሰዎች መጨረሻ ላይ በጣም ነው ዲስአፖይንትድ የምትሆኑት። ብዙ ነገር ሆኖላችሁም ራሱ ጥያቄ የማይመለስላችሁ ጥያቄ አለ፣ የማይገባችሁ ነገር አለ። የሆነ ሰዓት ላይ ገንዘብ ኖራችሁ የማይገባችሁ ነገር አለና ኦፍ ኮርስ ገንዘብ የማይመልሳቸው ጥያቄዎች አሉ። ኦፍ ኮርስ ገንዘብ የማይፈታቸው ነገሮች አሉ። ግን ደግሞ at the same time ገንዘብ በጣም አስፈላጊ ነገር ነው። የማይሆንና ትክክለኛ ያልሆነ ነገር ዝም ብለን እንድንወስደው የተደረግናቸው ነገሮች ልንገራችሁ። አንደኛ ሀብታሞች ሰላም እንደሌላቸው፣ ደስታ እንደሌላቸው፣ እንቅልፍ እንደሚያጡና ብቻ ጤነኛ እንዳልሆኑ አይነት ነገር በጣም ተሰብከናል፣ በጣም ተነግሮናል። በጣም በቃ ጠጥተነዋል ነው የምላችሁ መረጃውን። በቃ በአምስቱ ስሜት ህዋሳቶቻችን ጎርሰናቸዋል። ካያችሁ ፊልም ላይ በብዛት ሀብታሞች ጋር ሰላም የለም። ካያችሁ ይሄ ቡፌ ተደርድሮም ትንሽ ነው የሚቀምሱት፣ አይበላላቸውም። ፊልሙ ላይም ደግሞ ካያችሁ ሀብታሞቹ ገንዘቡን ያመጡት የሆነ የማይሆን መድኃኒት ሸጠው ኦር ደግሞ ወንጀል ሰርተው ሰዎችን ሚስሊድ አድርገው በማይሆን መንገድ ነው ብቻ ገንዘቡን ሲሰሩት ፊልም ላይ የምናየው። እና ገብተውም ደግሞ እንቅልፍ ሲነሳቸው፣ ቤታቸው ሲበጠበጥ፣ ልጆቹን ደግሞ ጊዜ ሳይሰጣቸው ምናምን ብቻ እንደዚህ አይነት ነገር ነው ያየ ነው። እና ሀብታሞችም ደግሞ ሲመጡባችሁ የሆነ ቦርጫም የሆኑ መላጣዎች ኦር በቃ ትልቅ ሰዎች መሆን አለባቸው ምናምን ነገር ብለን እንድናስብ ነው ነው። ፊልም ደግሞ ጉዳቱ ምንድነው ታውቃላችሁ? ፊልም እና ሙዚቃ ስንሰማ እና ስናይ በስሜት ነው የምናየው። አሁን መረዳት ያለባችሁ ብዙ ነገሮችን በዝም ብለን መረጃ መስማትና በስሜት መስማት አንድ አይደለም። ከልብ ስትሰሙ በስሜት ነው የምትቀበሉት። ኢሞሽናሊ ደግሞ እንደዚህ የምንወስዳቸው መረጃዎች ሰብኮንሺየስሊ በቃ ሰብኮንሺየስ ማይንዳችን ላይ ሄደው ነው የሚጣበቁት። ሰብኮንሺየስ ማይንድ ስላችሁ በቃ እምነቶቻችን ላይ፣ ብሊፎቻችን ላይ፣ ብሊፍ ሲስተማችን ላይ እንዳለ ገብተው ነው የሚቀረቀሩት። እና ልጅ እያለሁ ያየሁት ፊልም እኮ ነው እረስቸዋለሁ ብትሉም ሰውነታችሁ ግን አይረሳም። ምክንያቱም የሰብኮንሺየስ ማይንድ ሜሞሪ በጣም ሻርፕን ከመሆኑ የተነሳ በቃ አይረሳም ነው የምላችሁ። የሰብኮንሺየስ ማይንድ ሜሞሪ በጣም ስትሮንግ ነው ጋይስ፣ ምንም ነው የማይረሳላችሁ። ለዚህ ነው ብዙ ጊዜ አእምሮ ቢረሳ ሰውነት አይረሳ ምናምን ይባላል። እሱ ሌላ ቪዲዮ ላይ ሌላ ርዕስ ውስጥ አልገባም። እና በተለያየ አይነት መንገድ ድህነትን እንድንወደው ነው የሆነው። ገብቷችኋል ምላችሁ? አሁን ይሄ አባባል ገንዘብ ደስታን አይገዛም ብሎ የሆነ ሀብታም ሰውዬ ሲያወራ የሚያወራበትን ኢንቴንሽን ብዙ ሰው ስለማይረዳው ነው አሁን የማስረዳችሁ። ኢንቴንሽኑ ሰላም ነስቶት አይደለም፣ ገንዘቡ አይደለም የሚነሳው፣ እነግራችኋለሁ። ቤተሰቦቻችሁም የምታውቋቸውም ሰዎች ምናምን ገንዘብ ያላቸውን ሰዎች በደንብ ጥሩ ኑሮ ይኖራሉ ተብሎ የሚታሰቡትን ሰዎች ዞር ብለው ሲነቅፏቸው፣ ሲሰድቧቸው ነው የምትሰሙት። እና ያንን ስትሰሙ ሰውነታችሁ ምን ያውቃል መሰላችሁ? ቦዲያችሁ ምን ይለምዳል? በቃ ገንዘብ ቢፈልግም ግን አይፈልግም። ለምን ካላችሁኝ ስሜቱን አይፈልገውም። አክቹሊ እኮ ገንዘብ ሲኖራችሁ የሚሰማችሁ ስሜት ኤግዛክትሊ እኮ እንደተነገራችሁ እኮ አይደለም ሲጀመር። ግን በቃ እኔ ገንዘብ ብፈልግም ያንን ሰው ሊያወራብኝ ነው፣ ሰው ሊሰድበኝ ነው። ገንዘብ ቢኖረኝም ከሆኑ ሰዎች ልለይ ነው፣ ልነቀፍ ነው፣ ሪጀክሽን ሊኖር ነው። እና እነዚህን ነገሮች አልፈልጋቸውም። ነው ተረታችሁኛል? በቃ ከሰው መለየት አንፈልግም። በጣም ብዙ ጊዜ ውጤታማ የሚሆኑ ሰዎች ሌሎቹን ነገሮች በቃ አይ ዶንት ኬር ምናምን ነገር ብለው ህልማቸውን አላማቸውን ብቻ ተከትለው የሚሄዱ ሰዎች ናቸው በጣም ቪዚብል የሚሆኑት፣ በጣም ትልቅ ነገር የሚሰሩት እነዛ ናቸው። አብዛኛው ሰው ገንዘብ ለመስራት የሚያስቸግረው፣ ብዙ ነገሮችን ለማድረግ የሚቸገረው ያ ሰው ስላልቻለ ሳይሆን በእንደዚህ አይነት ጥቃቅንና አነስተኛ በሆኑ ግን ባላስተዋልናቸው በተደበቁ ኢሞሽኖቻችን ነው፣ ስሜቶቻችን ነው ከሆነ ጣራ ስር በላይ ራሱ ማንሄደው። እና ደስታዬን ስለማይገዛልኝ ገንዘብ ካገኘው ደስታዬን ስለማላገኝ ባላገኝ ይሻላል ብዬ ነው ላስብ የምችለው። በዛ በሰማቸው መረጃዎች እንደዛ ላስብ እችላለሁ፣ እንደዛ ሊሰማኝ ይችላል። እና በዛ ምክንያት በቃ ሰው ድሃ ሆኖ ይወለዳል፣ ድሃ ሆኖ ይኖራል፣ ድሃ ሆኖ ይሞታል። እና ከዛም በላይ ቅጥር ስራ ላይ ያለ ሰው ከዛ ከፍ ለማለት ቢዝነስ ለመስራት ቢዝነስ ያላችሁም ሰዎች ደግሞ በደንብ ከዛ በላይ ከፍ ለማለት ምናምን
ሀሳብ ሳይመጣላችሁ ቀርቶ አይደለም። ትክክለኛ ጤነኛ ሀሳብ ራሱ ግን የሚመጣላችሁ አንደኛ ስሜታችሁና ለገንዘብ ያላችሁ አመለካከት ሲስተካከል ነው። እና እኔ ይገባኛል የሚለውም ነገር ሰልፍ ወርዛችሁም ሲስተካከል ነው አንደኛ ገንዘብ የሚመጣው። ካልሆነ ይከብዳል፣ በጣም ሃርድ ነው። እና ደግሞ ይሄ ገንዘብ ለፍቼ በጥረት ነው የማገኘው በቃ ገንዘብ በቀላሉ ወደ ህይወታችሁ እንዳይመጣ አንድም የሚይዘው አእምሯችሁ ላይ የተቋጠረው ይሄ አንዱ እምነታችሁ ምንድነው መሰላችሁ? ፊልም ላይ አይታችኋል ወይ ሰው አይታችኋል? በቃ ሲሰርቁ ምናምን ስለሆነ ያያችሁት ሰው ሰርቆ ምናምን ነው ሀብታም ሊሆን የሚችለው። በቃ ማለት አቋራጭ ያልኳችሁ አይደለም፣ አቋራጭ የሚባል ነገር የለም። ግን እኔ ትንሽ ሰርቼ በብዛት አገኛለሁ ማለት ብዙ ያን ያህል ሳትጋጋጡ ሳትለፉ ምናምን በደንብ እንዲደረግላችሁ በደንብ ፈጣሪ እንዲሰጣችሁ አንደኛ ውስጣችሁን አትከፍቱ። በምንድን ነው ራሳችሁን እንትን ያላችሁት ምድር ይባለው የደፈናችሁት? ገንዘብ በጥረት ላብጠብ ተደርጎ ምናምን የሚገኝ ብር ነው የጤነኛ በቃ ኃጢአተኛ ማለት ነው እንደዚህ ሳገኝ ነው ብላችሁ ነው የምታስቡት። እና እያልኳችሁ ያለሁት ማኒፑሌሽን ነው። ይሄ ማኒፑሌሽን ነው እያልኳችሁ ያለሁት። ሰው በቃ አሁን ይሄ እምነት የሚጠቅመው ለቀጣሪያችሁ ነው። ይሄ እምነት የሚጠቅማችሁ ለሆኑ አካላት ነው። ስም አልጠራም፣ ግን ለሆኑ አካላት ይሄንን ነገር መዝራቱ ሐሳብ እናንተ ላይ ለዛ ሰው ነው የሚጠቅመው እንጂ ለእናንተ አይጠቅምም። ቀለል ያለ ስራ ሰርቼ በዛ ያለ ገንዘብ አገኛለሁ ብላችሁ ስታስቡ ይጨንቃችኋል። ለምን? በቃ ወይ ወንጀል ሰርቼ ወይ የሆነ የማይሆን ነገር አድርጌ ምናምን ጉቦ ሰርቼ ካልሆነ በቃ እንዴት ነው የማገኘው? ምክንያቱም ያያችሁት ፊልም እንደዛ አይደለም፣ የሰማችሁት ነገር እንደዛ አይደለም። ስለዚህ ሌላ ነገር በሌላ መንገድ በጤናማ በሆነ መንገድ እንደዛ እንደሚገኝ ቢነገራችሁም አታምኑትም። ችግሩ ነው። ግን አክቹሊ ቀለል ብለው ሰርተው ሪላክስ እያደረጉ እየሰሩ በደንብ የሚያገኙ አሉ። ማቃቸው በደንብ ስላችሁ አልገባችሁም። እና በዚህ ደግሞ የሚናደድ ደሃ አለ ማለት እነዚህ ሀብታሞች እንደዚህ እያገኙ ደሃውን እየጨቆኑ ማለት አልጨቆኑም እኮ እናንተ ናችሁ እንደዚህ ያሰባችሁ። ጨቆነች ምናምን ማንንም አልጨቆነም። ያ ሰው ይገባኛል ብሎ ስላሰበ ነው ያንን ገንዘብ የሰራው። ያ ሰው ስለሚችል ነው የሰራው። ሲስተም ስለገባው ነው የሰራው። ስላነበበ ነው የሰራው። ስለገባው ነው ሀብታም የሆነው። አለቀ። እናንተ ደግሞ የሆኑ ሰዎች አላችሁ ሀብታም ስታዩ ምናምን የምትንቁ ምናምን ማለት ነው። እንዲየናቃችሁ ደግሞ አት ሴም ታይም ገንዘብ ትፈልጋላችሁ። አይመጣም። በሰዎች ደስታ፣ በሰዎች ሀብትና በሰዎች መትረፍረፍ፣ በሰዎች እድገት የማትደሰቱ የምትቀኑ ምናምን ለምን ግን ምናምን ብላችሁ የምታስቡ ሰዎች አላችሁና ይህ አመለካከት ራሱ ከየት ነው ያመጣችሁት ነው? አሁን ለሁላችሁም አይደለም ግን የሆኑ ሰዎች ትኖራላችሁ እዚህ ውስጥ እና ከየት ነው ያመጣችሁት? ሰው ሲዝናና ለምንድነው ይደብራችሁ? እኔ አሁን አሉ እንደዚህ የሆነ በቃ ሰው ሲዝናና ምናምን ኧረ አሁን አሰሪም እንደ ቀሳቲ ምናምን ነገ ይደርሳል እንዴ ምን ችግር አለው ማለት ከመዝናናት ጋር ከሰላማዊ ከመሆን ጋር ምናምን በቃ ጸባላችሁ አይመቻችሁ። የሚመቻችሁ ችግር ነው፣ የሚመቻችሁ ጭንቀት ነው፣ የሚመቻችሁ ጭቅጭቅ ነው ምናምን። ለምን? ስለምትፈልጉት ሳይሆን ስለለመዳችሁት። እና እዚህ ጋር የመጀመሪያው ማኒፑሌሽን ነው እያወራችሁ ያለሁት። እና ገንዘብ መጥፎ ነው። ገንዘብ ብቻውን በቃ ሀብት ሲኖራችሁ በቃ ሞር ይሄ ምንድነው ሰውን የሚጎዳ የሚያንቋሽሽ ምናምን ሰው እንደምትሆኑ ነው የተነገራችሁ። ሰዎችም እንደዛ እንደሆኑ ስለሆነ የምታውቁት ሞር ከገንዘብ ጋር እየተራራቃችሁ እንጂ የተቀራረባችሁ አመጡ። ምክንያቱም ሰው በለፋው በጣረው ምናምን ልክ ሳይሆን ሰው ባመነው ነው የሚያገኘው። ሰው ባመነው ነው የሚያገኘው። ጋይስ ደጋግሜ ልንገራችሁ፣ ሰው የሚያገኘው ባመነው ነው። እኔ እንዲህ ነኝ ባለው ነው የሚያገኘው። እና ደግሞ እዚህ ጋር በቃ ደሃ የሆኑ ሰዎች፣ ገንዘብ የሌላቸው ሰዎች ሰላም ናቸው። ወይኔ ሰላም ይሻለኛል ገንዘብ ይቅርብኝ ማለት ገንዘብና ሰላምን አገናኝቶ የሚያወራ ሰው አለ። አይገናኙም። በፊትም የተበጠበጣችሁ ከነበራችሁ ገንዘብ ሲኖራችሁም ትበጠበጣላችሁ። በፊትም ሰላም ካላችሁ ኖራችሁም ሰላም ይኖራችኋል። አንዱ ነው ጋይስ። ገንዘብ አንደኛ ውስጣችሁ ያለውን ነገር የሚያወጣ ነው፣ ማግኒፋይ ነው የሚያደርገው፣ ያባዛዋል፣ አይገልጸውም። እና የራስን ባህሪ የራስን ችግር ከገንዘብ ጋር እያገናኘ ገንዘብ እንዲህ ነው ምናምን ብለን ለገንዘብ ስም ሰታችሁ ማለት የሆኑ ሰዎችንም ማኒፑሌት አታርጉ በተለያዩ ቃላቶች ማለት ነው። ገንዘብ ምንም አይደለም። ገንዘብ አንዴ ነገርኳችሁ ይሄ ነው። ገንዘብ ያስፈልጋል፣ ብዙ ችግሮችን ይፈታል።
ኦፍ ኮርስ በጣም አስፈላጊ ነገር ነው። ምንም ማለት ነው ምንም የምንቀው ነገር አይደለም። ገንዘብ ማለት ምንም ነገር ስታከብሩትና ስትወዱት ነው የሚመጣው እንጂ በጣም እያጠላላችሁ ምናምን ነገር አንደኛ ላይፋችሁም ጥሩ አይሆንም። ልክ እንደዛ ማለት ነው። ሀብታሞች ግን ሰላም የላቸውም ሲባል ከምን አንጻር ነው ላስረዳችሁ። ከምን አንጻር ሰው ከምን ተነስቶ እንደዛ እንደሚል ልንገራችሁ። ብዙ ሰው ገንዘብ ለመስራት የሚሮጠው የሚሄደው የሚሰራው የሆነን ስሜት ፍለጋ ነው፣ የሆነን ኢሞሽን ማለት ነው። ለምሳሌ የሆነ ሰው ይሄን ያህል ገንዘብ መስራት ፈልጋለሁ እንዲህ ማድረግ አለብኝ ምናምን ሲል ብቻ ኖሮት ደስተኛ ለመሆን ኖሮት የሆነ ስሜት እንዲሰማው የሆነ ብቻ አት ዘ ኤንድ የምንፈልገው ኢሞሽን ነው። ሰማችሁኝ? የምትፈልጉት ስሜት ነው ጋይስ፣ የምሬን ነው። ማግባት ስትፈልጉ መወደድን ፍለጋ ምናምን ነው። ልጅ ወደ ስትፈልጉ የሆነ ኦቶሪቲ እንዲሰማችሁ ኦር ለሆነ ነገር ብቻ እናንተ ራሱ አዌር ያልሆናችሁበት የሆነን ስሜት ፍለጋ ነው የምትሮጡት እና ያንን ስሜት ደግሞ የሆነ እንዲህ ሲኖረኝ ይህን ስገዛ ይህን ያህል ገንዘብ ሲኖረኝ ይህ ስሜት ይኖረኛል ብላችሁ ያንን ነገር ካገኛችሁት በኋላ ነው ችግሩ የሚፈጠረው። ገንዘቡ ሳይሆን ችግር የፈጠረው እዚህ ጋር ኤክስፔክቴሽናችሁ ነው። ምንም ነገር አንዴ ከፈለጋችሁት በኋላና ልክ ስታገኙት ይቀላል። በቃ ለምሳሌ ልጅ እያላችሁ የሆነ ሰዓት ላይ ለመጀመሪያ ጊዜ ስልክ የያዛችሁበትን ታይም አስታውሱ። መቼ ነው ስልክ ከያዝኩኝ እኔማ ብላችሁ በጣም ፈልጋችሁ ተገዛላችሁ ኦር አገኛችሁ። ከዛ በኋላ ያቺን ስሜት እስከ መቼ ነው ያጣጣማችሁት? ማለት በጣም ግፋቢል ከሳምንት አያልፍም፣ ይሰለቻችኋል። ማለት እጃችሁ ላይ ሲገባ ኢስ ነቲንግ በቃ ይሄን ያህል የሚካበድ ምናምን አይደለም። እናንተ እንደምታስቡት ሁሌ ምናምን ብላችሁ የስ ነገር የሆነ የምንጠብቀው ነገር አለ እና በቃ አይቆይ። ያቺ ሃፒነስ ትባላለች። ሃፒነስ ደግሞ ኢስ ቤዝድ ኦን ዋትስ ሃፕኒንግ። ሃፒነስ የሚለው ቃል ላይ ሃፕን የሚል ቃል አለ። ሃፕን ሚንስ ክስተት ማለት ነው። ስለዚህ ሃፕን ከሚያደርገው ነገር አንጻር ነው ሪያክት የምታደርጉት። ደስታችሁ ከሃፕኒንጎች አንጻር ነው፣ ከሚፈጠሩት ነገሮች አንጻር ነው። ከዛ አንጻር ደግሞ ካየን ሁሉ ጊዜ ደስ አይላችሁ። ማንም ሁሌ ደስተኛ ሆናችሁ ኑሮ የተባለ ማንም ደስተኛ ሆኖ አይኖርም። እሺ እንገራችሁ፣ ማንም ሰው ሁሌ ሃፒ አይደላችሁ። ሁሌ ደስተኛ ማንም አይሆንም ማለት ማንም። ምክንያቱም ህይወታችን ላይ ሁሉ ጊዜ ጥሩ የሚባሉ ነገሮች ብቻ አይደለም የሚፈጠሩት። ሰው ሀዘን ያጋጥመዋል፣ ህመም ያጋጥመዋል፣ ስራ ቦታው ላይ ኑሮ ላይ የሆነ ነገሮች ያጋጥሙታል። ሁሌ ስክትክት አይደለም፣ ብዙ ነገሮች ሃፕን ያደርጋሉ። ሶ ሃፕኒንግ ከምትለው ቃል ጋር ስነሳ ሃፒነስ ኢዝ ቤዝድ ኦን ዋትስ ሃፕኒንግ ከሚፈጠሩት ነገሮች አንጻር ከሆነ ሁሌ ደስተኛ አልሆንም። ዳትስ ኢት ሁል ጊዜ ደስተኛ መሆን አለብህ፣ ሁል ጊዜ ፈገግ ማለት አለብህ ብሎ ያስተማራችሁ ሲጀመር ማን ነው? ሁሉም ኢሞሽን ሁሉም ስሜት ቫሊድ እንደሆነ ተነግሮን ስላልመጣን ነው። ስናለቅ ስንቆጣ ቤተሰብ ብቻ በዘመድ ምናምንም ስናድግ ትምህርት ቤት ላይ ምናምን ብዙ ለነገሮች ሪያክት ስናደርግ አፕሪሺየት ስንደረግ አንዴ ስላችሁ ሰው ሲያለቅስ ራሱ እኮ አልቅስ ይባላል። ታውቃላችሁ? እዚህ እኮ አይባልም ጭራሽ አታልቅስ እንጂ የሚሆነ ነው ማለት በጣም እንደ ድክመት ነው የሚታየው። ደካማ እንደሆናችሁ ነው የምትታዩት። እና ደስተኛ አለመሆንን ከሀፕን ከሚያደርጉ ነገሮች አንጻር ስሜትን ፕሮሰስ እንዳታረጉ ነው ላይ ሆናችሁት። ማለት ማልቀስ ካለባችሁ እንዳታለቅሱ። ከባድ ነው ጋይስ። እኔ ሰው ሲያለቅስ ምናምን ሳይ ሲጀመር እኔ አላባብልም ጋይስ፣ የምሬ ነው። ጭራሽም አላባብልም። አልቅሱ። እኔ ሰው ሲያለቅስ ሳይ ጭራሽ ነው መጥፎ እንደ መጥፎ ነገር እንትን በይ ምናምን። ኧረ አልቅሽ፣ ይሰማሽ፣ ችግር የለውም። ደስ የማይል ስሜቱን ይሰማሽ፣ በጥሩ አቀይሩ፣ ችግር የለም። ፊል አርጊውና አሳልፊው ነው በቃ አለቀ። እንዴ ደስ ሲላችሁም እኮ ደስታዋ እንዴ ደስ ብሏችሁ እኮ ከዛ አለ እኮ ደግሞ ኔክስት ላይ ቀናቶች ሲመጡ እኮ ሀፕን የሚያደርጉ ነገሮች አሉ። እና ማን ነው ሁሌ ደስተኛ ሆነ ያላችሁ? ደስተኛ ካለመሆናችሁም ጋር ህይወታችሁ ላይ ነገሮች ሲፈጠሩ ከኢሞሽኖቻችሁ ጋር ከሰርቫይቫል ኢሞሽናችሁ ጋር ራሱ በጣም ሰላማዊ ሰው መሆን አለባችሁ። ሁሌ ደስተኛ አትሆኑ እና ማየው ነገርም ሲያጋጥማችሁ ደስ የማይል ነገርም ሲያጋጥማችሁ ከስሜታችሁ ጋር ኦኬ ይሁን። ለምን ተሰማኝ ለምን እንዲሆን ውስጥ እንዳትገቡ። ሲጀመርሽ ምድር ላይ ስንመጣ ሁሉንም ስሜት ኤክስፒሪየንስ እያደረግን እያየን ልንመጣ ነው፣ እያየን እያሳለፍን ልንኖር ነው የመጣ ነው እና ሁሌ ይሄ የተነገረንን ነገር ሁሌ ጥሩ የሚባል ነገር ብቻ እንዲያጋጥማችሁ አጠብቁ። አሁን ይሄን ኤክስፔክቴሽናችሁን ስታበርዱት ከራሳችሁም ጋር ሰላም መሆን ትችላላችሁ ማለት ነው። ሶ ሃፒነስ እንዲገልጸዋለሁ ከሃፒነሳችሁ ጋር ፒስ መሆን አለባችሁ፣ ሰላም መሆን አለባችሁ ስል ምን ለማለት ፈልጌ ነው?
ሰላም ከምንም ጋር አይገናኝም። ፒስ ስነግራችሁ ከምንም ጋር አይገናኝም። ከምንም ጋር ከገንዘብ ጋር አይገናኝም። ከሚፈጠሩት ነገሮች ጋር አይገናኝም። ከምንም ነገር ጋር አይገናኝም። ሁል ጊዜ ግን በቀጣይነት ህይወታችሁ ላይ ስትኖሩ ሰላማዊ ሰው ሆናችሁ መኖር ትችላላችሁ። ሁሌ ግን ደስተኛ ግን መሆናችሁ እናልኳችሁ። ሁል ጊዜ ደስተኛ መሆናችሁም ነገር ግን ሁል ጊዜ ምን መሆን ትችላላችሁ? ሰላማዊ ሰው መሆን ትችላላችሁ ነው። ሰላም ስንል ሰላም ደግሞ ከምንም አይገኝም ጋይስ። ሰላም የሚገኘው እግዚአብሔርን ከማወቅ ነው። ሰላም የሚገኘው ፈጣሪያችሁን ከማወቅ። ብዙ ጊዜ ሰው ፈጣሪውን የሚፈልገው ምናምን የሆኑ ችግሮች ሲያጋጥሙት የሆነ ህይወቱ ላይ ሚኒንግ ሲያጣ ለምንድን ነው የምኖረው በቃ እኔ ለምንድን ነው የመጣሁት ምናምን ብሎ ሰው ግራ ሲገባው ነው ብዙ ጊዜ የሚጠይቀው ወደ ፈጣሪ የሚሄደው ማለት ነው። ሰው ሰላሙን የሚያጣው ያሰበው ነገርና ማለት ኤክስፔክት ያደረጋችሁት ነገርና ይሁን ነገር ስታገኙ ያጋጠማችሁ ነገር የሚሰማችሁ ስሜት ማች ሳያደርግ ሲቀር ሳይገናኝ ሲቀር ነው ችግር የሚፈጠረው። በጣም ብዙ ጊዜ ለምንድን ነው በሀብታሞች ሰላም የላቸው ምናምን ነገር ሲባል መጥፎ ነገር ሰርተው ምናምን ነገር ሳይሆን ሪሊ ህይወታቸው ላይ የህይወትን ዋናውን ጥያቄ የሚጠይቁበት ጊዜ ሲደርስ ነው። ያኔ ነው እንደዚህ አይነት ጥያቄዎችን ሲጠይቁ ሰላም ሲጠይቁ ኦፍ ኮርስ መበጥበጥ ይጀምራል ማለት ነው እንጂ ይሄ መጥፎ ነገር ሰርተው ምናምን ነገር እንዳሰባችሁት ላይሆን ይችላል። በጣም ብዙ ሰው ብዙ ጊዜ ማለት ነው ከልቡ የተፈጠረበት ምክንያት ለምንድን ነው የመጣሁት ምናምን ብቻ ይሄ ሪል የሆኑ ከባባድ ጥያቄዎች የሉም። እግዚአብሔርን ፍለጋ የምር የሚጠይቅ ሰው አታውቁም? የምር አሁን እንደዚህ የላይፍ ኩዌስችን የሚጀምረው የሆነ ሰው እንዲፈልጋሉ ብሎ ያሰበውን ነገር ልክ ሲያገኝ ነው በጣም ብዙ ጊዜ ጥያቄ ውስጥ የሚገባው። ማለቴ በቃ ለላይፍ ሚኒንግ ታጣላችሁ አይነት ነገር ኢጓችሁ ይሞታል ምናምን ማለት ነው። ለምሳሌ እንደዚህ ቤት ኖሮኝ መኪና ኖሮኝ ይሄን ያህል ገቢ ሲኖረኝ እንዲኖረኝ ምናምን ነው እኔማ ምናምን ትላላችሁ ማለት ነው። ከዛ ዋንስ ግን ያንን ነገር ካገኛችሁት በኋላ ቅድም ልክ እንዳልኳችሁ ከአንድ ከሁለት ቀን በላይ ያ ደስታ አይቆይም። ደስታው ግን ከኤክስፔክቴሽናችሁ ነው እንጂ ይሄ ቤቱ መኪናው ብሩ ምናምን አይደለም። እሱ ብቻውን አይደለም የሚበጠብጠው፣ ኤክስፔክቴሽናችሁ ነው የሚያስበጠብጣችሁ። ይህንን ሳገኝ እንዲሰማኛል ብላችሁ የጠበቃችሁት ስሜት ነው እንድትበጠበጡ የሚያደርጋችሁ። አሁን ነገርኳችሁ። ሰላማዊ ሰው ለመሆን ሰላም ከምንም አይገኝም ከእግዚአብሔርን ከማወቅ ውጭ። ማመን አላልኩም፣ እግዚአብሔርን ከማመን አላልኩም፣ ከማወቅ ነው ያልኩት። ማመንማ በጣም ቀላል ነው፣ በጣም ቀላል ነው። ይሄ ሃይማኖት ቦታዎች ላይ ይሰበክላችኋል፣ መጽሐፍ ቅዱስ ልታነቡ ትችላላችሁ፣ በጣም ስፒሪቹዋል ልትሆኑ ትችላላችሁ። ግን ሪል የህይወት ጥያቄ ስጠይቁ ማለት ነው ማንም ነው መልስ የማይሰጣችሁ። ማንም ሰው ስላችሁ አንድ ሰው ይሰጣችሁ። እኔ ይህንን ለመጀመሪያ ጊዜ ጥያቄ የጠየቁት 2017 እና እኔ በህይወቴ እንደዚህ ጥያቄ ጠይቃለሁ ብዬ አስቤ ባላቅም ገብቷችኋል? ምንም ማለት ነው። አሁን ስላችሁ ይሄን ያህል ብዙ ገንዘብ ኖሮኝ ተመቻችቼ አልቆ ፍላጎቴ አልቆ ምናምን አይደለም። ግን እኔ በጣም በቃ ፍላጎቶቼን በሙሉ ማሰባቸው ነገሮች በሙሉ ከገንዘብ ጋር በጣም የማገናኝ ሰው ስለነበርኩኝ በፊት ላይ እጅግ በጣም ስላችሁ I was so aggressive በጣም እና ሰው ራሱ አይመስለኝም ገንዘብ ከሌለ ወይ ደግሞ ከገንዘብ በላይ ለምንም ነገር ፕራዮሪቲ የሚሰጥ ሰው አልነበርኩም። ለረጅም ጊዜ ነው የምነግራችሁ። ከዛ እኔ ከራሴ ጋር የመቀመጥና ልምምድ ስላለኝ የሆነ ሰዓት ላይ ሪያላይዝ አደረኩኝና የሆነ ያህል ብር የሆነ አይነት ነገር ብቻ አይሆንም ብዬ የማስበውን አይነት በቃ በጣም የምፈልጋቸውን ነገሮች ነካካው ማለት ነው። ከዛ ነው ጥያቄ የጀመረው ማለት ነገም ይሄ ቢኖረኝም ይሄ ነው የሚሰማኝ አካውንቴ ላይ የሆነ ያህል እንትን አለ እንደዚህ አይነት ቻው ነገሮች ሆነዋል ምናምን ማለት በጣም ብዙ ጊዜ እኔ ደስተኛ ያልሆንኩት እኔ ተቸገርኩት እኔ እንደዚህ ሆንኩት በቃ ገንዘብ ስለሌለኝ እንጂ ገንዘብ ቢኖረኝ እኔ ሰላማዊ ሰው ነው መሆኑ ብዬ ነው የማስበው። እና ኤክስፔክቴሽኔ በቃ ያንን ሳገኝ ሁሌ ልክ የሆነ ቅድም እንዳልኳችሁ አይደል ስልክ ስትይዙ ለአንድ ሁለት ቀን አይደል ከዛ በኋላ ዞሮ ኖርማል ይሆናል። እንደዛ ነው የሚሆነው። እና ያ ነገር ከመጣም በኋላ እንደዛ ነገር ተሰማኝ እና በጣም ውስጤን ወጋጋኝ አይገልጸውም ማለት ነው። ህመሙ አይገልጸውም። እንዴት እንዳሳለፍኩ እኔ ነኝ የማውቀው። እንዴት እንዳሳለፍኩ
እግዚአብሔር ይመስገን አሁን አልፎልኛል እንጂ ሳምንት ምናምን ከቤት አልወጣበት ታይም ነበረ ስነግራችሁ። ሳምንት ሙሉ በረንዳ አልወጣም ቤቴ ውስጥ ማለት ነው። ጣራ እያየሁ ስልኬን አጥፍቼ ምግብ አልበላም። በቃ በባዶ ሆዴ ነው ሙሉ ምናምን ታውቃላችሁ። ምንም ነገር አልፈልጋልኩ ማለት ነው። በቃ ኢጎዬ እያየሁት ሞቷል። ምንም ነገር መፈለግ አቃተኝና እሺ ለምንድነው የምኖረው አይነት ውስጥ ገባውና እኔ እኮ ከዛ በፊት ስለ ህይወት አላማ ምናምን ዝም ብዬ ማውራ ልጅ ነበርኩኝ። ግን ያኔ ህይወቴ ላይ ሲመጣ እንዲወቅቶኛ ያቅ ነግራችሁ ይሄን ጥያቄ ለሰው ብጠይቅ ማን ይመልስልኝ? እሺ ሰላም ይልሽ እኮ ከእግዚአብሔር ጋር እኔ ሙሉ ቀን እሱን ፍለጋ የምጠይቀው እነሱ ግን አይመስላቸው። እሺ የት ሊድ በቃ ያልልኩበት እጠይቃለሁ ግን ማንንም መልስ አይሰጣችሁ። በቃ ግራ ይገባችኋልና እንዲያርጉ ይላችኋል። ግን ብታረጉ አይገባችሁም። ምክንያቱም ውስጣችሁ ይላወሳል። ውስጣችሁ ምንም በቃ ምንድነው እሺ ወዴት ነው የሚሄደው ማለት እኔ ይሄን ሳገኝ ምናምን ነው እኮ ደስተኛ ሆናለሁ ሰላሜን አገኛለሁ ምናምን ብዬ አሰብኩት። ለምንድነው ሳገኘው እንደዚህ ተሰማኝ ምናምን ብዬ በቃ አበድኩኝ። በቃ ማበድ በጣም ያለ ማቋረጥ እንዲህ ያነገውበት ቀናል እያለቀስኩ ማለት ነው። ሪሊ ራሴን ለማጥፋት የሞከርኩበት ታይማል። ቢላ ያያየው ቀኑጎ ራሴን በቃ ሞቼ ላግኝ ወይ በቃ ሰሞት ነው አንተ ጋር መጣ በቃ መሄድ ፈልጋለሁ ምናምን እንዲህ ቢላ እያየው ሙሉበት ጊዜ ነበር። እግዚአብሔር ነው መላችሁ በቃ ራሴን እንድልል ማለት ነው። ምክንያቱም ለህይወት ሚኒንግ አጣው በቃ ምን ላርግሽ ታዲያ ምን ላርግ አይነት ነገር ውስጥ ገባው። ወይ ንገረኝ ወይ መልስ ስጠኝ ወይ ምናምን ነገር ውስጥ ገባው። አንደኛ ከዛ በፊት ልክ ነው ህይወት እንዲህ ነው ብዬ ከማሰባቸው ነገሮች ውስጥ ባዶ ሆንኩኝ። ቀጣይ ወዴት እንደሚሄድ አላውቅም። መሀል ላይ ነኝ፣ ኩዌሽን ውስጥ ነኝ። ጥያቄን ማንም አይመልስም። ግራ ገብቶኛል እና እንደዛ ሆኜ ወራት ቆይቻለሁ። አመት ባይሆንም ወራት ቆይቻለሁ። እና ከሆነ ሰዓት በኋላ ነው በፊት ላይ እንደዚህ ይሰጠኛል፣ ኢሞሽን ይሰጡኛል፣ በጣም ጥሩ ስሜት ይሰጡኛል፣ ሰላማዊ ሰው ያደርጉኛል ምናምን ብዬ ነገሮችን ከዛ ኢንቴንሽን መፈለግ ያቆምኩት። ከዛ ስሜት ራሱ ካገገምኩ በኋላ ነው ድጋሚ ብዙ ነገሮችን ገና ለመፈለግ በጤናማ ኢንቴንሽን ይዤ መፈለግ የጀመርኩት። ከዛ አገግሜ ነው ራሱ ገና ስነግራችሁ ደስ አይልም ነበር ያሳለፍኩት ኤክስፒሪየንስ። ምንም ደስ የማይል ስሜት ነበረ። እኔ ገንዘብ ቸግሮኝ ኦሪዮን ነገሮች እንትን ብለውኝ ምናምን ማለት ህመም ይሻላል። አክቹሊ የሰውነት ህመም ይሻላል ከዛ ህመም። በጣም ስቃይ በሉት እንዴት እንደሆንኩ እኔ ነኝ የማውቀው። እና ጭራሽ እንደዛ አስቤ አላውቅም። እኔ የሰላም ጥያቄ ስጠይቅ እንደዛ በጠበጣለሁ ብዬ አስቤ አላውቅም። እና ብዙ ነገሮች አሉ ብቻ ያላችሁ ፈልጌ ነው። እና አሁን ዲቴል ፐርሰናል እንትኔን አሁን አላወራም። ያው ምሳሌ ለመስጠት ያክል ነው ይሄን ምሳሌ ሰጣችሁ። አሁን ይሄን ሰጣችሁ ምን ለማለት ፈልገሽ ነው? ሐሳብሽ ምንድነው ካላችሁኝ የሆኑ ነገሮችን የምንፈልጋቸው ነገሮች ስንነካቸው ስናገኛቸው እኔ ይሄንን ነገር ስገዛ ይሄ ገንዘብ ሲኖረኝ እንዲሆናለሁ ብዬ የማስበውን ነገር ኦልሬዲ አሁን እኔ ጋር ነው ያለው። ሲሄድ አይደለም የማገኘው ነው የምላችሁ። ገባችሁ? ሞር ኤክስፔክት ባረጋችሁ ቁጥር ሞር እኔ ይሄ ሲኖረኝ ነው እንደዚህ መሆነው ሰላሜን ማገኘው ነፃነት ማገኘው ምናምን ብላችሁ ሰላማችሁን ደስታችሁ ምናምን በጣም ከውጫዊ ነገሮች ጋር አጣብቃችሁ ዊዛውት ቪዥን እንደዛ የምታስቡ ከሆነ ችግር የለም። ግን ስትደርሱበት ይሰባብራችኋል። ጋይስ አይገልጾም። አሁን ሀብታሞች ሰላም የላቸውም፣ ገንዘብ ያላቸው ሰዎች ኦሪዮ ነገር ምናምን ሲባል የምር እነዛ ሰዎች ገንዘቡ ሀብቱ ምናምን ሳይሆን ሰላም የነሳቸው ያንን ነገር ሳገኝ ይኖረኛል ብለው ሁሌ በዛ ቀጥላለሁ ብለው ያሰቡት የሚፈልጉትን ስሜት ስላላገኙት ነው፣ ስላልቀጠለ ማለት ነው። ያ ማለት ኤክስፔክቴሽናችሁና የተፈጠረው ነገር ማች ሳያረግ ሲቀር ምን ያደርጋል? ይጎዳችኋል። አይደለም ይቀርቶ ለምሳሌ በጣም የምትወዱት ሰው የምታከብሩት ሰው እሱማ እንዲያረግ ምናምን የምትሉት ሰው ያላሰባችሁትን ነገር አድርጎ ስታዩ እንዴት ነው ልባችሁ እንትን የሚለው የሚደነግጠው? እንዴት ነው የምትጎዱት? እንዴት ነው የምታዝኑት? እሱ እንዲያረጋል እኔ አላምንም ብላችሁ ያንን ስሜት ፕሮሰስ ለማድረግ ራሱ ምን ያህል ጊዜ ነው የሚፈጅባችሁ? አይደለም ይሄ ማለት ነው። ስለዚህ ከገንዘብ ጋር አትጣሉ ላችሁ ፈልጌ ነው። ገንዘቡ ሳይሆን መጥፎ ነገር፣ ገንዘቡ ሳይሆን እንደዛ ሰላም የሚነሳችሁ ኤክስፔክቴሽናችሁ ነው። ስለዚህ ያን ኤክስፔክቴሽናችሁን
አሁን ላይ አብርዱት ነው እያልኳችሁ ያሉት። አብርዱት፣ ይብረድ። የህይወታችሁን ጥያቄ አሁን ጠይቁ፣ እየጠየቃችሁ ሂዱ። ከዛ በኋላ ግን ምንም ነገሮችን ስትፈልጉ፣ አሁንም ቢሆን ነገሮችን ስትፈልጉ እኔ ማበረታታው እንድታደርጉ ከስሜት ጋር አታርጉት። የሆነን ሰላም፣ የሆነን ደስታ፣ የሆነን ነገር ለማግኘት ብላችሁ ከሆነ የምታደርጉት ካገኛችሁ በኋላ ሳትስፋይድ አትሆኑ። አንደኛ ቀጣይ ትፈልጋላችሁ። ሲቀጥል ደግሞ ያ ሰላም ኦልሬዲ አሁን እናንተ ጋር አለ። ሰላማችሁን አትንሱ። አሁን ላይ ሰላም አይደለም ምናምን ነገር ብላችሁ ነገር ላይ ከሆኑ ከማቴሪያል ከሆኑ ነገሮች ጋር ናት ኦንሊ ገንዘብ እኔ ሳገባ ነው እንዲመሆኑ ምንም ስታገቡ ምንም አትሆኑ። ልጅ ሶልድ አይደለም። ሰላም ከምንም አይገኝም ነው የምላችሁ። ሰላም ከማን ጋር ብቻ በመሆን እግዚአብሔርን ስታውቁ፣ ስታምኑ አላልኩም፣ ደግሜ እናገራለሁ፣ ስታውቁ ነው። እሱን ደግሞ የምታውቁት እሱን ደግሞ አውቃችሁ አጨርሱም። ግን አሁን ይሄንም ስላችሁ አውቃችሁ የምትጨርሱት ምናምን ጉዳይ ሳይሆን ሞር ግን ያን ነገር ከመረዳት ከማወቅ ከእግዚአብሔር ጋር ከመኖር በቃ አይደለ እንዲህ ተጣምሮ ከመኖር ጋር ራስን ከማወቅ ምናምን የሚመጣ ነገር ነው ውስጣዊ ሰላም ማለት ነው። እሱ ደግሞ እንግዲህ ለራሳችሁ አሳይመንት ሰጣችኋለሁ። አሁን ያልኳችሁ ነገር ተረድታችሁኛል ብዬ አስባለሁ። ሀብታሞች ሰላም የላቸውም ሲባል ሜቢ የህይወት ጥያቄያቸውን ስለሚጠይቁ እንጂ ሊሆን የሚችለው እንደምታስቡት አይበጠበጡም። በጣም ኢንጆይ የሚያደርጉ ሰዎች ናቸው። በጣም ሰው የሚያግዙ ሰዎች ናቸው ምናምን ማለት ነው። በዛው ልክ የማያደርግ ይኖራል። ኦፍ ኮርስ አይደለም ያቀርቶ ድሃም ሆኖ እንደዛ የሚያደርጋለ። ብቻ ከገንዘቡ ጋር አታገናኙት። ገንዘቡን ሚኒንግ አትስጡት። አሁን እዚህ ጋር ድሃው ምንም ገንዘብ የሌለው ሰው በጣም ሰላም የሆነ ይመስለዋል። ግን እኮ ሰላም አይደለም። ሰላም ያገኘ የሚመስለው ሜቢ በቃ ትንሽ የሆኑ ደስታዎችን ራሱን እያረካ የሚጠቀምበት መንገድ አለ። ለምሳሌ ብዙ ጊዜ ካያችሁ ሴክስ የሚያበዛው ድሃ ነው። ካያችሁ ኢነርጂውን በጣም በማውጣት ብዙ ማስተርቤት በማድረግ ምናምን ነገር የሚታወቀው ማን ነው? ድሃ ነው ማለት። ቼክ አድርጉ። እሺ ገብታችሁ ሪሰርች ቼክ አድርጉ። ሪል ላይፍ ላይ ያው የሚያወራ ላይ ይገኝ ይችላል፣ ግን በብዛት እንደዛ ነው። ለምን ነግራችኋለሁ፣ ልጅ ሊሰራ የሚችል ኢነርጂ ነው ብያችኋለሁ፣ ሴክሹዋል ኢነርጂ። እሱ ደግሞ ትራንስፎርም ተደርጎ ለፈለጋችሁት አይነት ነገር መጠቀም ትችላላችሁ፣ ለስራ ለምናምን ማለት ነው። በጣም ስራው ላይ የሚፈልገው ነገር ላይ ትኩረት የሚያደርግ ሰው ደግሞ የሚንቀሳቀስ ሰው የማይረባ የሆኑ ጥሩ ያልሆኑ ሀሳቦችን አያራምድም፣ ሰርቫይቫል ኢሞሽኖችን አይንከባከብም። አላማ ያለው ሰው እንደዛ አያደርግም። ግን ሰላም ያገኘ ይመስለዋል። ምን በማድረግ? አሁን ያልኳችሁን ነገሮች በማድረግ ሌሎችም ነገሮች ገንዘብ በማሯሯጥ ተፍ በማለት የሆኑ ሴቶችን በማባረር በማሳደድ ከብዙ ሰዎች ጋር እንትን በማለት ምናምን በመጠጣት ምናምን ናይት ክለብ በማብዛት ብቻ በተለያየ አይነት መንገድ የሆነ አንድ ሰው ህይወቱ ላይ የሚፈጥርበትን ጥያቄ የሆኑ ነገሮችን ትንንሽ አይነት ደስታዎችን ለራሱ እየሰጠ ጥያቄውን እያዳፈነ ሽል እያለ ጥያቄውን እያስረሳ ምናምን ስክሮል እያደረገ ራሱን በሆነ ነገር ቢዚ እያደረገ ያንን ስሜት በመሸሽ ነው የሚታወቀው። ለምሳሌ ራሳችሁን ቁጭ አድርጋችሁ ለ10-20 ደቂቃ በየቀኑ ለሆነ ያክል ሰዓት ከራሳችሁ ጋር ቁጭ ማለት ልምድ ቢኖራችሁ ብዙ ጥያቄዎች ይፈጠርባችኋል ጭንቅላታችሁ ላይ። ሰው የሚጠይቀውን ኮመን የሆነ ነገር ብቻ ሪሊ ህይወታችሁ ላይ መጠየቅ ትጀምራላችሁ። ከራሳችሁ ጋር ስትቀመጡ ነው ማስተዋል ማሰብ የምትችሉት። ስትንቀሳቀሱ፣ ስትሯሯጡ፣ ስታስቡ፣ ከሰዎች ጋር ስትሆኑ ምናምን ግን ትኩረት አይኖራችሁም። በኮቺንግ ወቅት ከምሰጣቸው አሳይመንቶች ውስጥ ብዙ ጊዜ ሰዎች የሚከብዳቸው አሳይመንት ቢኖር ይሄ ነው እና በጣም ከባድ ይሆንባቸዋል። ምክንያቱም በጣም ብዙ ጊዜ ከራሱ ጋር ሰላም ያልሆነ ምናምን ሰው ነው የሚበዛው። ግን ለብሶ ምናምን ስታዩት ፒስ ይመስላል፣ ግን አይደለም። ለምን? ከራሱ ጋር ጊዜ የለውም፣ ራሱን አያውቅም። ከራሳችሁ ጋር ሞር ስትስማሙ፣ ራሳችሁ ሞር ስታውቁ ብዙ ነገሮች ይቀላሉ እና ያው ድሃው ነው ሰላም ያለው ምናምን ለሚለውም ጥያቄ ድሃውም ሰላም የለውም መስሎት ነው ማለት ነው። ሀብታሞችም ደግሞ ሰላም የላቸው ምናምን ነገር ሲባልም የምር ሳይኖራቸው ቀርቷለን። በደንብ ነው ያላቸው። ሜቢ የላቸውም ከተባለ ሊባል የሚችለው ከኤክስፔክቴሽናቸው ጋር ነው። የሆነ ነገር ብዙ ነገር ኖሯቸው ልክ አገኙ በኋላ ምንድነው ብዙ ነገር አግኝቻለሁ፣ ብዙ ነገር ሞልቶልኛል፣ ህይወት ከዚህ በኋላ ግን ምንድነው ምናምን ነገር ብለው ያኔ የህይወትን ሚኒንግ ያጡና ያኔ ነው ትንሽ መረበሽ የሚጀምረው ምናምን ነገር። ብዙ ሰው ወደማይሆን ነገር እየገባ
ፈጣሪውን ለማወቅ በጣም በተለያየ አይነት መንገድ ብቻ ራሱን እንትን ይላልና እንጂ ገንዘብ ምናምን እንጂ ገንዘብ ብቻውን ሰላም ነስቶ ምናምን የሚባል ነገር የለም። ሲጀመር ምንም ነገር በራሱ ጥሩም መጥፎም አይደለም። የአየር ንብረት በራሱ ምንም ጥሩም መጥፎም አይደለም። እናንተ ናችሁ ሚኒንግ የምትሰጡት፣ መጥፎ ጥሩ የምትሉት እናንተ ናችሁ። እና በስተመጨረሻ የምላችሁ ነገር ምንድነው? ገንዘብን አትናቁ፣ አትናናቁ። ስታከብሩት ነው የሚያከብራችሁ። ከዛ ውጭ ግን የውስጣዊ ሰላማችሁን ፈልጋችሁ ያጣችሁ ከራሳችሁ ጋር የተጣላችሁ ሰዎች በውጫዊ ነገር ራሳችሁን ማርካት አቁማችሁ ቁጭ ብላችሁ ጠይቁ። መልስ ማንም አይሰጣችሁም። እንደጠየቃችሁ ትኩረታችሁን ጥያቄያችሁ ላይ አድርጉ። መልስ ታገኛላችሁ። መልስ ከየት ነው የሚገኘው? ከእግዚአብሔር ነው የሚገኘው። እንዴት አላብራራላችሁም። ምክንያቱም ማብራራት የሚቻል ነገር ስላልሆነ ራሱ መልስ ይመልስላችኋል። ምክንያቱም ሁሉም ሰው ለጥያቄው መልስ የሚሰጥበት መንገድ አንድ አይደለም። በቃ የኔ መንገድ ሌላ ነው፣ የእናንተ መንገድ ሌላ ነው። በቃ አንገናኝም። ሁላችንም በጣም የተለያየን ሰዎች ነን። ስለዚህ የራሳችሁ መንገድ ከራሳችሁ ጋር ቀጥሉ፣ ሂዱ። ገንዘብና ሰላም የሚገናኙ ነገሮች እንዳልሆኑ ማወቅ አለባችሁ። ከምንም ነገር በላይ ለውስጣዊ ሰላማችሁ ቅድሚያ ስጡ። ያ ካለ ሁሉም ነገር ቀላል ነው ስነግራችሁ። ስለዚህ እሱን ደግሞ ወደፊት ምናምን አይደለም፣ አሁን ካለ ቀላል ነው። መጽሐፍ ቅዱስ ላይ የሚል እኔን ሹ ከዛ በቃ ሁሉም ይጨመርላችኋል ነው ማለት። በቃ ዋናውን ካገኛችሁ ከአንደርስታንድ ካረጋችሁ ቀላል ነው። ሌላ ሁላችሁ ፈልጊ። ገንዘብን መጥፎ ነው ጥሩ ነው ምናምን ነገር ብላችሁ ሀብታሞችንም ገንዘብንም ዝም ብላችሁ መነቃቀፍ አቁሙ። እያቆማችሁ ሰው ነው ማለት የምፈልገው። ከዛሬው ቪዲዮ ምን ተማራችሁ? ምን አገኛችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እና ደግሞ እንዳልኳችሁ በግል ገዛ ከፈለጋችሁ ፐርሰናል ኮቺንግ ከፈለጋችሁ ከስር በማስቀምጥላችሁ የቴሌግራም ዩዘርኔም ገብታችሁ ታገኙኛላችሁ። እና ይህ ቪዲዮ ደግሞ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ቀጣይ ምርጥ ቪዲዮዎች ነው የምሰራላችሁ። ፎር ፔጃችሁ ላይ እንዲመጣላችሁ እኔ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።